ከሶስት ቀን በፊት የሰራሁት ቪዲዮ ላይ ይህን የመሰለ እንጀራ እንዴት ነው የጋገርሽው ብላችሁ ነበረ እና እስቲ ላሳያችሁ። አሁን እርሾዬን ከፍሪጅ አውጥቼ ጨመርኩኝ። ከዛ አብሼን ነው የማደርገው። ከዛ በደንብ አድርጌ አዋህደዋለሁኝ። ከዛ ዱቄት ጨምሬ ማውካት ነው ማለት ነው። በደንብ እሽት አድርጌ በእጄ ነው የማቦካው። ከዛ በኋላ ለሶስት ቀን ነው የማቆየው። ከዛ ለሶስት ቀን ካቆየው በኋላ በሶስተኛው ቀን አብሲቴን ጠዋት ላይ ጨምሬ እስከ ማታ ድረስ እንዲበርድልኝ አቆየዋለሁ። ከዛ ማታ ላይ ነው የምጨምረው አቀዝቅዤ ማለት ነው። ከዛ ከጨመርኩ በኋላ በዚህ በሚክሰሩ በደንብ ይሄ በጣም አስፈላጊ ነው። በሱ በደንብ ሚክስ አደርገዋለሁ። ከዛ ጨው ትንሽ ጨምሬ ኩፍ እስኪልልኝ አቆየዋለሁ። ከዛ አሳድሬው በአራተኛው ቀን ጠዋት ማለት ነው ፍሪጅ ውስጥ ለሶስት ምናምን ያህል ሰዓት አቆየውና አውጥቼ አጠለዋለሁኝ። ያጠለልኩትን ውሃ አልደፋውም፣ ማቅጠኛ ነው፣ ሌላ ውሃ አይገባበትም። ከዛ እንደምታዩት ያው ቆንጆ እንጀራ ጋግራለሁ ማለት ነው።